ወሩም ሙሉ ታስሮልን ሰላማችንን አግኝተን ነበር። ዛሬ ሊፈታ ነው። ጉድፈላ ሸይጣን ልክ እንደተፈታ መጀመሪያ ሄዶ የሚዘይራቸው ሰዎች የዒድ ዕለት በሚለብሱት አለባበስና በድርጊቶቻቸው ያስታውቃሉ። የዒድ ዕለት ረመዳንን በዒባዳ ላሳለፉት ሰዎች የደስታ ቀን ሲሆን ወንጀላቸውን ማስማር ላቃታቸውና ረመዳን ላመለጣቸው ሰዎች ግን የቁጭት ቀን ነው። እነዛን የሚያማምሩ ውብ የሆኑ ቀናትን ስንሸኝ ቅር ብንሰኝም ዒድ እንደመሆኑ መጠን ግን ተደሰቱ ተብለናል። ለማንኛውም ዒድ ሙባረክ፣ ዒድ ሙባረክ። ወሩም ሙሉ ሆዳቸውን አስርበው ነፍሶቻቸውን በዒባዳ ላጠገቡት ባሮች ዒድ ሙባረክ። ቀኑን ሲጾሙ ሌሊቱን ደግሞ ሲቆሙ ለከረሙት ሰዎች ዒድ ሙባረክ። 30ውንም ቀን የአላህ እዝነት ቸርነትና በረከቱ ረሕመቱ ላላመለጣቸው ሰዎች ዒድ ሙባረክ። እስከ 6 እየጾሙ አዲስ ልብስ ለተገዛላቸው ሕፃናት ዒድ ሙባረክ። ለኔ ዒድ ሙባረክ፣ ለናንተ ዒድ ሙባረክ ለሁላችሁ። መልካም በዓል።